ገላቸው ያሳሳል ፊታቸው አሳር መከራን ያስረሳል ከጀንበር የሚያበራው ፊታቸውን ለማየት አይኖች አይታዘዙም ይጭበረበራሉ እንጂ ወዳጆቻቸውም ቀና ብለው ሊያያቸው አይደፍሩም አጠገባቸው ያሉ ይናፍቋቸዋል ህይወት ያለሳቸው ሞት ነው ታዲያ የማይቀረው ሞት ሲመጣ ረሱል አለይሂ ሰላቱ ወሰለም ለቀናት ታመሙ የእርሳቸው መታመም ለባልደረቦቻቸው የቀን ጨለማ ሆነባቸው መስጂዳቸውም ድምጻቸው ከራቀው ሰንብቷን የሰውን ሐቅ ክብደት የሚያውቁት ነብዩ አለይሂ ሰላቱ ወሰለም ጨንቋቸው ኑሮ አንድ ቀን ታሞ ከተኙበት እንደምንም ተነሱና በሰው ተደግፈው መስጂድ ገቡ ሰዎች ሁሉም እንዲሰበሰቡ አዘዙ በከተማው ያሉ ሰው ሁሉ ተሰበሰበ ረሱል አለይሂ ሰላቱ ወሰለም ህመማቸውን ዋጥ ስቃያቸውንም ቻል አድርገው ሚንበር ላይ ወጡ የእርሳቸው መታመም ለሐዘን ቆፈን አጋልጦ የሰጣቸው ሰሃባዎችም ረሱል አለይሂ ሰላቱ ወሰለምን ሲያዩ አይኖቻቸው በእንባ ቀረሩ የኛ ውድ ነብይ በእጃቸው የያዙትን በት ተደግፈው ሚንበር ላይ ቆሙና በደከመ ድምጽ እናንተ ሰዎች ሆይ የመታሁት ሰው ካለ ይሄው አካሊን ይበቀለኝ ንብረቱን የወሰድኩበት ሰው ካለ ይሄው ንብረቴን ይውሰዳሉ መስጂዱ ሰው የሌለበት እስኪመስል ድረስ ጸጥታ ሰፈነበት እንዴት ጸጥ ረጭ አይል ብርሃን ሆኖ የኖሩት ነብዩ አለይሂ ሰላቱ ወሰለም ከሞጣር ላይ ተነስተው ኑዛዜ መስል ንግግር ሲያሰሙና ከፊቱ የተደቀነውን ጨለማ ሲያስብ ረሱል አለይሂ ሰላቱ ወሰለም ቀጥለው ያስከፋሁት ወይም የበደልኩት ሰው ካለ በህይወት ይያለው ይበቀለኛሉ ከባድ ነው በዚህ መካከል አንድ ሱሐባ ያ ረሱላህ በቀል የሚጠይቁ ከሆነማ እኔ ልበቀለው ፈልጋለሁ ይላል የበድር ዘመቻ ዕለት የወታደሮቻችንን ሰልፍ ሲያስተካክሉ ሆዴን በዱላ መተውኛል እናም ያ ረሱላህ ስላሳመሙኝ ልበቀለው ፈልጋለሁ ልበቀለው ሻለሁ አለ ይሄንን የሰሙት ሌሎች ሱሐባዎች ልባቸው በጣም ደነገጠ ማመን መቀበል ባይችሉም በተራ መነሳት ጀመሩ علي رضي الله عنه ተነሱና እኔን ምታኝ ለረሱል አለይሂ ሰላቱ ወሰለም መስዋዕት ሆናለሁኝ አሉ ለውዳቸው ለመሞት ራሳቸውን ማመቻቸት የለመዱት ነገር ነው አለይም በቦታው ላይ ተኛለት ሊሞት ተባብሎላቸዋል ሌሎችም ሰሃባዎች እርሳቸውን አጥተው ከመኖር ለርሳቸው መሞት በደስታ የሚቀበሉ ናቸው ረሱል አለይሂ ሰላቱ ወሰለም ግን ተው ከራሴ ይቀበላሏቸውና ዱላውን አመላከቱት ሰሃባው ዱላውን ያዘና ወደ ሚንበር መሄድ ሲጀምር መስጂዱ በለቅሶ ተናወጠ ከነብሶች በላይ ውድ የሆኑት ነብያችን አለይሂ ሰላቱ ወሰለም እንኳን ለመመታት ለመታየት የሚሳሱ ሰሃባዎች ለዛውን በስቃይ ላይ ሆነው ይህ ሊፈጸምባቸው ሲል ማን ያስችለዋል ምን አይነት ብርታንጀት ሲገኛል ግን ሚንበሩ ላይ ሲደርስ ሌላ ክስተት ነው የታየው ሰሃባው ዱላውን ጣልና እቅፍ አደረጋቸው ፊቱን ካካላቸው ጋር እያስተሻሸ እንባውን ያረገፈም እንዲህ አላቸው አንቱ የአላህ መልእክተኛ አካሌ ለአካለው መስዋዕት ይሁንልዎ አላቸው ያኔ እዚህም እዛም የተቋጠሩ የእንባ ከረጢቶች ተፈቱ ፊቶቻቸው በድጋሚ በእንባ ይታጠቡ ጀመር ለካ የእርሱ ምኞት ወዲህ ነበር የጠናበትን ናፍቆት ሊያስታግስ ነበር ይህንን ሁሉ ያደረገው የባለ ታሪክ ሱሐባ እኳሽ በመባል ይታወቃል ያ ሐቢብ አላህ ያ ረሱል አላህ አኽላቃቸው ሙከመል የሆኑት ነብያችን አለይሂ ሰላቱ ወሰለም ሳናቸው ገና በሰከንድ ካጠገባችን የተለዩን እስከሚመስለን ድረስ በናፍቆት እየተንገበገብን ያለን ሰዎች እሳቸውም ሳያዩን የናፈቁን ነብይ በሳቸው ላይ ሰላዋት ማውረዱ እንዳትረሱ اللهم صل وسلم وبارك